السلام عليكم ورحمة الله تعالى وبركاته إخوتي وأخواتي الكرام እንዴት ናችሁ ሰላም ናችሁ ወይ ዛሬ ላስታውሳችሁ ወይም ላካፈላችሁ የምፈልገው የረሱል ሰለላሁ ዐለይሂ ወሰለም ደስ የሚሉ ክስተቶች ነው። ረሱል ሰለላሁ ዐለይሂ ወሰለም ሐቂቃ ከሰሃቦቻቸው ጋር በጣም ዘና ብለው የሚኖሩ ሰው እንደሆኑ በባለፈው እየገለጽን ነበር። እስኪ ነብዩ አለይሂ ሰላቱ ወሰላም ከነበራቸው መልካምና በጣም ደስ የሚል ክስተቶች አንድ ሁለት ልጥቀስላችሁ። تقول عائشة رضي الله تعالى عنها እናታችን አይሻ ምን ይላሉ? አንድ ቀን እኔና ረሱል ሰለላሁ ዐለይሂ ወሰለም በኔ ቤት እያሉ የሆነ ምግብ ሰርቼ ነበር። ምግቡ ብዙ ብቃት ስላልነበረኝ ብዙም የሚጥምም ደስ የሚልም አልነበረም። ስታይ ራሱ አዘጋጅቼላቸው አቅርቤላቸው እያለሁ ማን መጣች? ሰውዳ መጣች። ሰላም አለይኩም ብላ ገባች። ወአለይኩም ሰላም ነይ ግቢ አልዋት። ገባችና እኔ ከቀኛቸው ሳይድ ቁጭ ብያለሁ። ማን ሰውዳ ደግሞ ከግራቸው ሳይድ ቁጭ ብላለች። ከዛ ምን አልኳት? ሰውዳን እስኪ ቢ አልኳት። እሷ ደግሞ አስጠልቷት ኧረ እኔ አልበላም አለች። እኔ ደግሞ እልህ ያዘኝና ትበያታለሽ ወይም ደግሞ ፊትሽን ነው የምለቀልቅሽ አልኳት። አትለቀልቅኝም አልበላም አልኳት አለችኝ። ከዛ እኔም አንስቼ ፊትዋን ከምግቡ ልቅልቅ አረኳት። ከዛ ረሱል ሰለላሁ ዐለይሂ ወሰለም በሳቅ ከዛ በጣም ሲስቁ እኔ ወጣ ስለነበርኩ እሷ ትንሽ እድሜዋ ተለቅ ያለች ስለነበረች ነው ጉልበት አለኝ ብዬ ነበር የለቀለኳትና ረሱል ሰለላሁ ዐለይሂ ወሰለም በጣም ሳቁና ከዛ እሷ ፊቷ ሌላ ነገር መስላ ምን አለቻቸው? ያ ረሱላህ እሷ እንደዚህ ስላደረገች ነው እንደምትስቀው ብላ ትንሽ አኮረፈች አለች። ከዛ ምን ያደረጉ ሰለላሁ እየሳቁ ምናምን ቀስ አድርገው ሁለት እጆችን ግጥም አድርገው ያዙኝና እግራቸው እግሬ ላይ እንደዚህ አንስተው ጫኑትና ከዛ ምን አሏት? አሁን ደግሞ ያንቺ ተራ ነው ለቅልቂያት አሏት። ከዛ አስተሳሰው ሰውዳን ፊቴን ለቀለቀችኝ። ስንተያይ የሆነ ሌላ ነገር መስለናል። ከዛ እንደዛ ሆነን እንደገና ወደ ሳቅ ሶስታችን እየሳቅን እያለ ዑመር ረዲየላሁ ተዓላ ዐንሁ ከውጭ ሆኖ ያ አብደላህ አለ ያ ረሱላህ ሰላም አለይኩም ለማትፈልጉ ከዛ ምን አሉ? ተነሱ ሄዱና ፊታችሁን ታጠቡ። ዑመር ሳያስበው ዝም ብሎ ቶሎ ብሎ እንዳይገባ አሉ። እናታችን አይሻ ምን ይላሉ? ከዛን ቀን ጀምሮ ዑመር በጣም አከብረዋለሁ። ለምን ረሱላህ ሰለም እንደዛ ሲያከብሩትና እንትን ሲሉት ሃይባውን በጣም እንትን ለሱ ብለው ቶሎ ብሎ ተነሱ ቶሎ ታጠቡ ፊታችሁ ምናምን ሲሉን ስሰማ ከዛን ቀን ጀምሮ ዑመርን በጣም አከብረዋለሁ ይላሉ። ሌላ ጊዜ ደግሞ ረሱል ሰለላሁ ዐለይሂ ወሰለም አንድ በጣም ሁሌ ስጦታ የሚልክላቸው ገጠሬ ነበር። ያ ገጠሬ ዛሂር ኢብኑ ሐራም ይባላል። ባህሪው የመጨረሻ ግርጭርጭ ነው። ከማንም ሰው ጋር አይጣጣም። ከማንም ሰው ጋር መጣላት ነው ባህሪውና አነስ ቢን ማሊክ ምን ይላል? ከዕለታት አንድ ቀን ገበያ ወርዶ እቃ ለመሸጥ እቃው ደርድሮ እያለ ረሱል ሰለላሁ ዐለይሂ ወሰለም ከኋላው መጡና ግጥም አድርገው ያዙት። ከዛ ግጥም አድርጎ ሲይዙት እሱ ደግሞ ማን ነው ዞር በል እስኪ ልቀቀኝ ማን ነው እያለ ወደ ኋላ በኃይል ሊነጥቃቸው ሲፈልግ ከዛ ምን ተረዳ? ረሱል ሰለላሁ ዐለይሂ ወሰለም እንደሆኑ ተረዳ እዛው እንዳለ። ከዛም ረጋ አለ እዛው እንዳለ ወደ ደረታቸው ደገፍ አለ። ከዛ ረሱል ሰለላሁ ዐለይሂ ወሰለም ቀስ አድርገው ለቀቅ አድርጉትና ፈገግ አሉለት። ከዛ ምን አሉት? ረሱል ሰለላሁ ዐለይሂ ወሰለም በእጁ ያዝ አደረጉትና ምን አሉ ለሰዎች? ባሪያ የሚገዛ አለ አሉ። መን የሽተሪ العبد አሉ። ባሪያ የሚገዛ አለ ሲሉ እሱ ምን አላቸው? ያ ረሱላህ ኢዘን ተጂዱኒ ካሲዳ እኔን መሸጥ ምን ያዋጣሃል? እኔ እኮ ባህሪ ከማንም ሰው ጋር ምጣጣም አይደለሁም አከስረሃለሁ ርካሽ ነኝ ሲላቸው ላ በል አንተ ኢንደላሂ ጋሊ ለስተ ቢካሲድ አሉት። ላ አንተ አላህ ዘንድ ውድ ነህ አታከስረኝም በማለት ረሱል ሰለላሁ ዐለይሂ ወሰለም መለሱለት ይላል። ስለዚህ ረሱል ሰለላሁ ዐለይሂ ወሰለም ከሰሃቦቻቸው ጋር በጣም ደስ የሚሉ ሰው ነበሩ። ከማንም ሰው ጋር ምን ይላሉ ሙአሪኾቹ? እያንዳንዱ ሰሃባ ሲያያቸው እና ሲያዩት እና ከሱ ጋር የሚኖራቸው ግንኙነት ምን እስኪል ድረስ ያስባል? ረሱል ሰለላሁ ዐለይሂ ወሰለም እንደኔ የሚወዱት ፍጥረት የለም ብሎ እስኪያምን ድረስ ነበር እንክብካቤያቸው ይለናል። ስለዚህ ኢንሻአላህ የረሱል ሰለላሁ ዐለይሂ ወሰለም ሲራን በደንብ እንከታተለው እንወቀው። እሳቸው የኖሩትን አይነት ህይወት ለመኖር እንጣር። አላህ ሱብሓነሁ ወተዓላ ቂያማ ቀን እሳቸውን የመሰሉ ሰዎች ከእሳቸው ጋር ሰብስቦ ጀነት ማስገባቱና አንድ ሰፈር ላይ ማኖሩ አይቀርም። አላህ ከነሱ ጋር የምንዘልቅ ሰዎች ያድርገን። ወሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱ።